በአድባሬ ሊባኖስ ስትወለድ አካባቢው ሰው አልነበረበትምና ኢያቄም ሐና ስትወልድ ለአራስነቷ ወደ መንደር ሄዶ ስመ እግዚአብሔር ጠርቶ ያመጣው የተቀበለው ሰዎች የተዘከሩት ሰዎች የሰጡት ንፍሮና ዳቦ ቆሎ ነበረ። መቼም የእግዚአብሔርን ስም ሰው ከጠራ ሰው አይጨክንም፣ ይሰጣል፣ ያለውን ይሰጣል። ዳቦ ያለው ዳቦ፣ ንፍሮ ያለው ንፍሮ፣ ቆሎ ያለው ቆሎ። ያንን የተዘከሩትን ለምኑ ያገኘውን አምጥቶ ለሐና ቀረበላትና ሐና ወዲያውኑ ድንግል ማርያም እንደወለደች የቀመሰችው ንፍሮ ነበር፣ ዳቦ ነበር እንጂ ወተት አልተገኘም ነበር። ሰው ከቤቱ ከወጣ ከሀገሩ ከተሰደደ አያገኝምና በስደቱና ስለወለደቻት የቀመሰችው ይሄ ነበርና ዛሬ በኢትዮጵያ የግንቦት ልደታ ንፍሮ ይቀቀላል፣ ዳቦ ይጋገራል፣ በብዛት ማለት ነው እንጂ ሌላውም አለ። ግን ንፍሮ ቅድሚያ የሚቀቀል ንፍሮ ነው። ንፍሮ ደግሞ ከውጭ ይበላል። አካባቢው ህዝብ በአንድ ላይ ሆኖ ተሰብስቦ ስለት ይሳላል በየዓመቱ። ያ ስለት አድርሽኝ ከፍልሰታ ጋር ይመሳሰላል። አድርሺ ነው። ልደታም ስለት ያድርሺ ነው፣ የፍልሰታም ስለት ያድርሺ ነውና ንፍሮ ተቀቅሎ ከደጅ ላይ ካህኑ መጥተው አካባቢው ተሰብስቦ ካህኑ አዘክረው ውዳሴ ማርያም ተደግሞ መልካ ማርያም መልካ ኢየሱስ ተደግሞ ንፍሮው ዳቦው ተባርኮ በመስቀል የቀረበው የሚበላው የሚጠጣው ሁሉ ተባርኮ በእመቤታችን ስም ይዘከራል፣ ይበላል፣ ይጠጣል። ይሄ ጥንታዊ ታሪክ ነው፣ ባህልም ነው፣ ትውፊታዊ ነው። የድንግል ማርያም የመወለዷ መታሰቢያ ዝክር ነው። እንዲህ ይደረጋል እንጂ ከዚህ ውጭ ሌላ አምልኮ ባይድ አይቀላቀልበትም። ንፍሮውም ከውጭ የሚበላበት ዝክሩም ከውጭ የሚዘከርበት ደጅ የሚሆንበት ምክንያት የመጀመሪያውን የጥንቱን እመቤታችን ስትወለድ ከቤት ስላልተወለደች ከሊባኖስ ዱር ውስጥ ስለተወለደች ሐና ቤት ስላልነበራት ከውጭ ስለተወለደች ዛሬ በውጭ የሚሆነው ንፍሮ ዳቦ ከውጭ የሚበላ የግንቦት ልደታ የእመቤታችን ከቤት ሳይሆን ከጫካ መወለዷን ሐና ልጇን ድንግል ማርያምን ወደፊትም የላት ወደ ኋላም የላት አንዲት ልጅ ናት። ነብዩ ጠቢቡ ሰሎሞን ለእናቱ አንዲት ናት እንዳለው አንዲትም ልጇን የወለደቻት ከዱር ጫካ ስለሆነ ዛሬ በውጭ ንፍሮ የሚቀቀል ከውጭ የሚበላበት ምስጢር ይህ ነው ማለት ነው።